ቤተሰብ ውድድሩ በጣም አጓጊ የሆነ ነው። ማን ቀርበላኛ እንግዲህ ዘፍላሽ ብለናል እኮ ተርቦሽ ነን እንለያለን። ድብ ያለ ኮነ ነው ቀርበናል። እያንዳንዱ ቻሌንጆች ደግሞ እንደ ሽልማት ያሰብነው ድግስ ለምን የሚያስብል አይነት ምግብ አዘጋጅተናል። እዚህ ጂኬ በጣም ባሁኑ ዳጊ ሴስኮ ይችላል እያሉ ከጮሁ ከፍቼ አበላቸዋለሁ እያለ ነው። አንበላ 4 ዓመት መጾም ይችላል። አበሻ ደግሞ መራር ነው። በክብሩ ማይደራደር ግሩፕ ነው እዚህ ጋር ያለው 10 አሁን ይመታል። ፊናል ይወድቅ ነው። ዋዱ እንደከበደ ወይቱ ጋር ማይኩስ አረጋግም በላጋ አይሆንም። ሰላም እንደምንሰነበታችሁ ውድ የሰባቶች ቤተሰቦች፣ እንደተለመደው ዛሬ 4 ከበድ ያሉ ቻሌንጆችን ይዘን ቀርበናል። ለእያንዳንዱ ቻሌንጆች ደግሞ እንደ ሽልማት ያሰብነው ድግስ ለምን የሚያስብል አይነት ምግብ አዘጋጅተናል። የዚህ ውድድር ስፖንሰር ደግሞ እሙ ሬስቶራንት ናት። አሪፍ ቻሌንጅ ይኖረናል። መልካም ቆይታ። እሺ የሰባቶች ቤተሰቦች ዛሬ 4 ምርጥ የሆኑ ቻሌንጆች ነው ያሉት። እያንዳንዱ ቻሌንጅ የሚደረገው ግን በንጥል ነው። 4 ተወዳዳሪዎች ይኖሩታል። ከዚህ በፊት በሰራናቸው ቪዲዮዎች ላይ እንዳያዩዋቸው ምርጥ ተወዳዳሪዎች አሉን። እያንዳንዱ ዙር ያሸነፈ ደግሞ እያንዳንዱ ተወዳዳሪ የሚመገበው ከዚህ የፈለገውን አቅሙ የፈቀደውን ይመገባል። እሙ ሬስቶራንት እናመሰግናለን። እሺ ቤተሰብ ዛሬ ለየት ያለው ቻሌንጃችን እንደተለመደው በጣም ፉክክር በሞላበት ሚካር ነው የሚሆነው ብለን ከወዲሁ እናስባለን። የመጀመሪያው ቻሌንጅ የሚሆነው እነዚህ 4 ጎማ ውስጥ ገብቶ እዚህ ጋር የተደረደሩትን ጠርሙሶች ወደ የእቃዎቻቸው መልሶ ማስገባት ነው የሚሆነው። እንግዲህ ተወዳዳሪዎቹ በጣም ከነሱ ብርቱ የሆነ ትግል ያስፈልጋል። ቤተሰብ ከባድ ነው የሚሆንባቸው። የመጀመሪያው ቻሌንጅ ይህን ይመስላል። እሺ ቤተሰብ ዛሬ ከበድ ያለውን ቻሌንጅ የሚጋፈጡት እነ ጂኬ ናቸው፣ እነ ፒና፣ እነ ዋዱና እነ ዳጊ ሴስኮ ናቸው። የዛሬው ውድድር ለየት የሚያደርገው 4ቱም ተወዳዳሪዎች መጀመሪያ በሰሯቸው ቪዲዮዎች እንዳያችሁት አቅማቸውን ታውቃላችሁ። ይህ ውድድር ደግሞ ለየት የሚያደርገው ከዚህ ቀድሞ በተደረገው ውድድር ላይ በአሸናፊነት የምናውቀው ጂኬ፣ ውድድር የሚያሳምርልን ዳጊ ሴስኮ፣ አንጋፋው ተወዳዳሪ ዋዱና የውድድሩ ድምቀት ፒና ይገኛሉ። ውድድሩ ከወዲሁ አጓጊ የሆነ ይቀጥላል። መልካም እሺ ቤተሰብ እንደገለጽኩላችሁ የመጀመሪያው ውድድር የሚሆነው እንዲህ ይጓተቱና እዚህ ውስጥ እቃ ውስጥ መሙላት ነው የሚሆነው ጠርሙሱን። ውድድሩ የሚሆነው ምንድነው 5 ደቂቃ ይሰጣቸዋል። በ5 ደቂቃ ውስጥ የቻሉትን ያህል እዚህ እቃ ውስጥ የከተቱት የመጀመሪያው የከተተው ሰው አሸናፊ ይሆናል ማለት ነው። ውድድሩን ለመጀመር 1 3 ቤተሰብ ውድድሩ በጣም አጓጊ የሆነ ነው። ማን ቀርቦ እንደሚጨርስ እንግዲህ ለማወቅ በጣም ይከብዳል። የነዱጋ ትግል ከባድ ነው። የነፒና ትግል ከባድ ነው። ዳጊ ሴስኮን እንደምታዩት ነው። ጂኬ ትግሉ ከብዶታል። ዱጋ እየጨረሰ ይመስላል። ፒና እጅ ሰጥቷል። እንደምታዩት ጂኬ እጅ ሰጥቷል።
ውድድሩ በዋዱና በዳጊ ሴስኮ መሃል ሆኗል። ቀድሞ ማን ይጨርሳል? ዳጊ ሴስኮ አሸናፊ ሆኗል። ቤተሰብ እንዳያችሁ ነው። የውድድር በጣም ከባድ ነበር። ብርቱ ትግል የታየበት ነው። ዳጊ ሴስኮ የውድድሩ አሸናፊ ሆኗል። ውድድሩ እንዴት ነበር? ውድድሩ እንዴት እንደምገልጽ ባላቅም በጣም ከባድ ነበር። እኔ ተርብ ነበርኩ እዚህ ፊት ያው እንደምታወቀው ዛሬ በቃ እንደ ስፓይደር ነው የሳብኩት ቀድሞ የምታወቀው ተርብ በመሆን ነው። ዛሬ ግን ስፓይደር ሆኜ ተገልጫለሁ ብሏል። ውድድሩ ዳጊ ሴስኮ አሸናፊ ሆኗል። እሺ ቤተሰብ ውድድሩን እንዳያችሁ ነው። የመጀመሪያውን ዙር ዳጊ ሴስኮ አሸንፈዋል። እያንዳንዳቸውን ሀሳባቸውን እንሰማለን። ዳጊ ሴስኮ ውድድሩ እንዴት ነበር? ውድድሩ ጣፋጭና አዝናኝ ነበር። ደስ ይላል። ጓደኞቼን በጣም ተፎካክሮኝ ነበር። ያው መጨረሻውን ታይም ያው አጠቃቀማን ስለማቀባት ተጠቅሚያታለሁ። ብቻ አንተ የጊዜውን ቻሌንጅ ማሸነፍ ላይ አልተቻልክም። ያው ለኛ እኮ እንትን ነው ተሰጥቶናል። ታውቃለህ ማሸነፍ በመስጠት ነው። እሺ የውድድር ላይ ብርቱ ትግል ያደረገው ከዳጊ ሴስኮ ጋር ዋዱ ነው። ዋዱ ውድድሩ እንዴት ነበር? ባዜ ሙሉ እኔ ነኝ የጎተትኩት። በጣም አድሎ ተደርጓል። እኔ ጋር መጥቶ ወድቋል። ምንም እኔ በጫና ውስጥ ሆኜ ነው እንጂ እኔ ነኝ ማሸነፈው። ለመናገር ቤተሰቦች ውድድሩን ዋዱ የሚያሸንፍ ይመስል ነበር፣ ግን የዳጊ ሴስኮ የቻሌንጁ የማሸነፍ ብልሃቱ በጣም እኛም እየገረመን ነው። ጂኬ ምን ይላል? ፈተና ገጥሞኝ ነበር። እኔ አንደኛው ተወዳዳሪ ሾልኮ ወጥቶ እኔ በጣም 4 ሰው ብቻዬን ስጎትት ነበር። ይጀምር በጣም ፒና ውድድሩ ላይ ቀርበው እጅ የሰጠው ነውና የፒና መሽሎክ ለጂኬ ተጽዕኖ ፈጥሮ ነበር። ጥቃት ነው የደረሰብኝ። እኔ ጭራሽ 4 ሰው ብቻዬን እንዴት ነው መጎተት የምችለው? ባልደፋ ይገርመኝ ነበር። እሺ ቤተሰብ ውድድሩን ቀድሞ ውድድሩን አቋርጦ የወጣው ፒና ነው። ከዚህ በፊት የምናውቀው ፒና ብርቱ የሆነ ትግል በማድረግ ነው። የትኛው ውድድር ላይ እጅ ሰጥቶ አያውቅም። የዛሬውን ግን እንዴት እንደሆነ እስኪ ሀሳብ እንሰማለን። በጣም በተቃራኒ በኩል የነበረው በጣም ከባድ ነበር። አመቻ አልነበረም። ዋዱ ማለት ነው። የስ ዋዱ ስሙ መጥራት አልፈልግም። ዋዱ ለሌላው ውድድር በጣም ተጽዕኖ ሆኖብኛል እያለ ነው። ዋዱ ደግሞ እንደ ሀሳብ እያቀረበ ያለው ውድድሩ ኦልሬዲ በእጄ የገባ ነበር፣ ነገር ግን አንዳንድ የሆኑ ቴክኒካል ፋውሎች ናቸው እኔን ዋጋ ያስከፍሉኝ እያለ ነው። ለአንተ ውድድሩን ለማቋረጥ ቢሮ ምክንያት ሲጀምር እኔ ከሴስኮ ጋር ወይም ከጂኬ ጋር በሆን በጣም እንደማሸንፍ አምሹር ዋዱ ተቃራኒ ሳይድ መሆኑ ለነሱ አድቫንቴጅ ሰጥቷቸዋል። ብቻ ኔክስት እንገናኛለን። ቀጣይ 3 ቻሌንጆች አሉ። ከነሱ ውስጥ የማሸነፍ ቻንስ በጣም ሰፊ ነው ብዬ ተስፋ አደርጋለሁ። ቤተሰብ እንዳያችሁት ይሄን ብርቱ የሆነ ውድድርና ትግል ቀረሽ የሆነ ፉክር ነበር በመሃላቸው የታየው። የመጀመሪያውን ዙር እንዳያችሁት ዳጊ ሴስኮ አሸንፏል። ቀደም ደግሞ እንደነገርናችሁ የመጀመሪያውን ዙር ያሸነፈ ሽልማቱ የሚሆነው ምንድነው? ይሄን የማያልቅ ምግብ በቻለው ልክ መብላት ነው የሚሆነውና ውድድሩ እንዴት ነበር? ውድድሩ ይሄው ጣፋጭ ይሄ ነው። ቤተሰብ ከዚህ ምግብ የፈለገውን መርጦ ይመገባል ማለት ነው። ለቀጣይ ተወዳዳሪዎች በጣም ከባድ የሆነ ጊዜ እንደሚኖር ተስፋ አደርጋለሁ። እስቲ እያያችሁ በቃ አንተ ከዚህ ደግሞ ከእንቁላሏ መርዝ ይሁንብህ። ለጤና እንትን አይበል አያስልክልኝ አይስማማ ገብቶ ቤተሰብ እያሟረቱ ነው። እሱ ግን ከማሸነፍና ከመብላት ወደኋላ አልልም። ቀጣይ 3 ዙሩ የኔ ነው እያለ እየዛተ ነው። ጀመር እቺ ቀጫጫዋ ማንኪያ ነች የሁሉ ነገር የምታነሳው። ጀመር እቺ ቀጫጫዋ ማንኪያ እንደ ነው የሁሉ ነገር የምታነሳው። አንድ ነው ከዚህ ገብቶ በሸርታቴ ይውጣ። ሸርታቴ እኮ አሪፍ ነው። አይውጣ ውስጥ ይደድር። ጄሶ ይሁንብህ። እሺ ቤተሰብ ውድድሩን እንዳያችሁት እንደሆነ በጣም ተጧጥፎ የቀጠለው የመጀመሪያውን ቻሌንጅ ዳጊ ሴስኮ አሸንፏል። ቀጣይ 3 ቻሌንጅ አሉ። የእኚህን ቀጣይ 3 ቻሌንጆች ደግሞ ማን እንደሚያሸንፉ አብረን የምናየው ይሆናል። የኛው ቻሌንጅ የሚሆነው የተደረደሩትን ጠርሙሶች እቃ ውስጥ መልሶ ማስገባት ነው። 24 ጠርሙሶች ናቸው። 24 ፑሻፕ እየሰሩ እንዲህ ማለት ነው። እንዲህ ያደረጉ 24ቱ መደርደር ነው የሚሆነው። ፊዚካል ስትሬንግዝ ላይ በጣም አሪፍ ናቸው። ማን ይሄን ውድድር ያሸንፍ ይሆናል አብረን የምናየው ይሆናል።
እሺ ቤተሰብ ተወዳዳሪዎቻችን ስፍራቸውን ይዘዋል። በመጀመሪያው ዙር በሚገርም ሁኔታ እጅ የሰጠው ጂኬ ማሪዬን ታያላችሁ። ይሄ ውድድር እንዴት ነው ታስባለህ? ማሪዬን ታያላችሁ። ከማሪዬ ጋር እና ከሱ ጋር ይሄ እኔ ነው። ፑሽ አፕ ላይ ልታማም ነው የሚለው። ይሄ ውድድር ብታሸንፍ ይመስላል። አታይም? ትራይሴፕሱን እያየ ነው አጣው። ትራይሴፕሱን እያያችሁ። እሺ ዋዱ ቴክኒካል ኤረሮችን ከዚህ በኋላ ለመድገም በጣም ጥራለሁ። ማሸነፍ ይመስለኛል። ቴንክ ዩ። እሺ ፒና ከአንጎላ ቀጥሎ የሚመካበት ከአንጎላ ቀጥሎ የሚመካው በእጄ ነው ብሏል። እተማመነዋለሁ። ዳጊ ሴስኮ የመጀመሪያው ውድድር ያሸነፈው ልጅ ነው። ሁለተኛው ውድድር እንዴት ያደርገዋል? ያው እንደግመዋለን። ያው እኔ ስፒድን ነው ታውቃለህ፣ ስፒድን እጠቀማለሁኝ። ዘፍላሽ በለኝ። እሺ ቤተሰብ የውድድር ላይ ፑሽ አፕ በጣም ይታያል። ቴክኒካል ኢሬሮችን እያየን ነው እንትን የምንለው። ምንም አይነት ስህተት አንፈልግም። ምርጥ የሆነ ፑሽ አፕ ይሰራሉ። ምርጥ የሆነ አንዳንድ ጠላቶች የበተኑብኝ ጂኬ እና ዋዱ ከአሁኑ ጎን ለጎን ነው ፉክክሩን እያጣጠሙት ነው። ውድድሩ አጓጊ ነው። 24ቱን የደረደረ የመጀመሪያው አሸናፊ ለባቸው ውድድሩን ለመጀመር 1 3 ቤተሰብ እኩል እየተፎካከሩ ነው። እኩል ማን ቀድሞ እንደሚያሸንፍ ከአሁኑ ለመገመት ይከብዳል። ፑሽ አፓቸውም አሪፍ ይመስላል። ጂኬ በጣም በአሁኑ ዙር የከበረ ውድድር ያካሄደ ነው። ዳጊ ሴስኮ ብሄረ ነው። ፒናም እንዳሰብነው አይደለም፣ በጣም የገፋበት ይገኛል። ዋዱ ቁመቱ ሁሉ ተመችቶታል። ለፑሽ አፑ ውድድሩን ከአሁኑ ሊጨርስ ይመስላል። ውድድሩን ሊያልቅ ጥቂት ሰከንድ ይቀራል። ይህን ውድድር ዳጊ ሴስኮ አሁንም አሸንፎታል። ባር ቼክ ይደረጋል፣ ችግር የለም። ዳጊ ሴስኮ የውድድር አሸንፏል። ፒና ከባድ ነበር፣ በጣም ከባድ ነበር። ግን ቫር ይታያል። ቫር የቫር ቅሬታ አለበት። አሁንም ፒና ዋዱ እጄን ሰጥቻለሁ። ቁመቴ ምንም እንትን ሊረዳኝ አልቻለም። እኔ ቁመቱ የጠቀመው መስሎት ነበር፣ እንደዛ መስሎኝ ነበር። እሱ ግን ቁመቴ ያልጠቀመኝ ጎርቶኛል። ፍሌክሲብል ሊያደርገኝ አልቻለም። እሺ ጂኬ ድሩ ይታይልኝ። እኔ 2 ወይ 3 ነው ያስገባው እንጂ ወይም የሴቶችን ፑሽ አፕ ነው የሰራ ይመስለኝ እንጂ እዚህ ሌቭል ላይ ቢደርስ አይመስለኝም። ውድድሩ በቫር ይታያል ነው። በእርግጥ ምርጥ ፉክክር ያደረገው ከዳጊ ሴስኮ ጋር ጂኬ ነበር። በሶስተኛነት ፒና ዋዱ በዚህ ዙር እንዳጋጣሚ ሆኖ ወደ ኋላ ቀርቷል። በሚያሳዝን ሁኔታ የመጀመሪያው ዙር ላይ ዲስኳሊፋይ ባጭር ነው የሆነው። ይሄ ውድድር አሁንም በጣም አጓጊ የሆነ ቀጥሏል። ዳጊ ሴስኮ ግን እጅ አልሰጥም እያለ ይመስላል። እጅ መስጠት ላይ እኛ እንግዲህ ዘፍላሽ ብለናል እኮ ተርቦሽ ነን፣ እንለያለን። ድብ ያለ ከሆነ ነው። ፒና በዚህ ውድድር በጣም እርግጠኛ ነበር እንደሚያሸንፍ። ምን አለ መሰለህ አንዳንዴ እድል ካንተ ጋር ሳይሆን ሲቀር መሰናክሎች ይገጥመዋልና እንደዛ ነው። ግን እጅ አልሰጠም። ኔቨር ጊቭ አፕ። ከአንጎላ ቀጥሎ የሚመካው በእጄ ነው ብለህ ነበር። አሁን በጌታው ነው። ዋዱ የውድድር በጣም አጓጊ ነበርና ብታሸንፉላ መስሎ ነበር መጀመሪያ እንዳገባብ። አይ እዚህ ጋር በጣም ትልቅ ስህተት ሰርቻለሁ። ከዚህ በኋላ 2 ውድድር አለ። በቃ በእኔ ጣሉት። 2 ውድድር በእጄ ነው ብሏል ጂኬ ከድካም መልስ እረፍት እያደረገ ሲጀመር በልቶ ነው የገባው። አድቫንቴጅ ወስዶብናል። ሲቀጥል የግሉኮስ የሹገር እጥረት ነበረብኝ። በጣም በታይ ነበር እና እንደምንም ተቋቁመናል። ቤተሰብ እንዳያችሁት ነው ውድድሩ በጣም አጓጊ የሆነ እየቀጠለ ነው። ቀጣዩን 2 ውድድር ማን ያሸንፋል የሚለውን የምናይ ይሆናል። የመጀመሪያው 2 ውድድሮች ዳጊ ሴስኮ በአንደኝነት ጨርሷል። ቀጣይ የቀሩትንም አሸንፋለሁ ብሎ እየፎከረ ነው። 3ኛና 4ኛው ውድድር ማን እንደሚያሸንፍ ለመገመት ከአሁኑ ይከብደናል። መልካም ቤተሰብ እንዳያችሁት ነው ዳጊ ሴስኮ ሁለተኛውን ቻሌንጅ አሁንም አንደኛ ወጥቷል። ይሄን ማዕድ መውሰድ ልምዴ ነው
ውድድር ማሸነፍ ስራዬ ነው ብሏል። ምንም የሚከብደኝ ነገር የለም እያለ ይዛዛል። ያው እንግዲህ ይከፈትልኝ ነው የምለው። እኔ ምንም አልልም፣ ይከፈትልኝ። ቅድም ከፍቶ የፈለገውን ወስዶ በልቷል። አሁንም ደግሞ ሁለተኛ ላይ እየወሰደ ነው። ቀጣይ ተወዳዳሪ ግን ቆሞ ማየት ግዴታ ሆኖባቸዋል። በዚህኛው ዙር ቦክስ መሆን አለበት። ቀጣይ ውድድር ሲጀምር አወዳዳሪ ኮሚቴ ሲጀምር እኔ እኮ የአንጎል ነገር ነው የሚቀናኝ። ጉልበት ከአንጎል ቀጥሎ ነውና የአንጎል ላይ እንገናኛለን በደንብ። እኔ የሚቀናኝ የአንጎል ጨዋታ ነው፣ የጉልበት አይቀናኝም ብሎ ፒና ሀሳብ አቅርቧል። ዋዱ አረ በጣም እኔ ደብሮኛል፣ ከፍቶኛል። ሁለቴ እንዴት ይበላል? የማውን ነገር ነው እንዳይቻልም። አይ እኔ ግን ሀሳብ አለኝ። ኋላ ዳጊ ሴስኮ ይችላል ማለት ካላሉ አልከፍትም። ዳጊ ሴስኮ ይችላል እያሉ ከጮሁ ከፍቼ አበላቸዋለሁ እያለ ነው። አንበላትም 4 ዓመት መጾም ይችላል። አበሻ ደግሞ መራር ነው። በክብሩ ማይደራደር ግሩፕ ነው እዚህ ጋር ያለው። አንበላም ዳጊ ሴስኮ ይችላል አይደለም እያሉ ነው። ዳጊ ሴስኮ ግን ይሄን ማዕድ ከማንሳት ወደ ኋላ የሚያደርገው ምንም ነገር የለም። ውድድሩን አሸንፏል። ከዚህ ማዕድ የፈለገውን ወስዶ መብላት አሁንም ይችላል። ዋው ዲሊሺየስ ነው ይሄ ነገር፣ ዲሊሺየስ ነው ይሄ ነገር። ሲጀምር ገብቶ አይሳካም፣ ገብቶም አይሰራም ምግቡ። አራተኛ ነው አምስተኛ እንቁላሉ ነው ባይዜ አይኔው ላይ ቀላል ነው። አረ በጣም ይዘገንናል። የከፋይ ነው። በቃኝ ሞራላቸውን አልነካም፣ በዚህኛው ዙር አላነሳም። ቀጣይ 2 ቻሌንጆች አሉ፣ በእነሱ እጠቀማለሁ ብለዋል። እሙ ሬስቶራንትን ከወዲሁ እናመሰግናለን። ምርጥ የሆነ ውድድር እያደረግን ነው። ቀጣይ የቀሩትን 2 ውድድሮች ደግሞ አብራችሁን ሁኑ። መልካም ቤተሰብ። ሶስተኛውና አጓጊ ቻሌንጅ የሚሆነው ደግሞ ገመድ ጉተታ ነው። 4 ናቸው። አሁን ግን በእርግጥ እጣ ወጥቶ ለ2 ሆነው ይወዳደራሉ። በየዙሩ 2 ሆነው ይወዳደራሉ። የአሸናፊ ደግሞ የውድድሩ አሸናፊ ይሆናል። በዚህ ውድድር ይሄን ገመድ ጉተታ ዳጊ ሴስኮ ለሶስተኛ ጊዜ ያሸንፋል ወይ ደግሞ ማይደራደረው ፒና ያሸንፍ ይሆናል። ምናየው ጉዳይ ይሆናል ብላ ዳጊ ሴስኮ ማሸነፍ ግዴታችን ነው። ይሄ እንደ ግዴታ ነው። ዳጊ ማሸነፍን እንደ ግዴታና እንደ ስራ ነው ማየው እንጂ የውድድር አካል ብዬ አልወስድም ብለዋል። ይህን ውድድር ማን እንደሚያሸንፍ አብረን የምናይ ይሆናል። ቀጣይ ደግሞ ጂኬና ዋዱ የሚወዳደሩ ይሆናል። ቤተሰብ ሶስተኛው ቻሌንጅ የሚሆነው እንግዲህ ገመድ ጉተታ ነው። ምንድነው የምናደርገው? እዚህኛው መስመር ላይ ቀድሞ የደረሰ ወይም ከዚህ ስቦ ወደዛ የወሰደ ወይ ከዚህ ስቦ ወደዛ የወሰደ የውድድሩ አሸናፊ ነው የሚሆነው። እንደምታዩት ነው። ፒና በዚህ ዳር አለ፣ ዳጊ ሴስኮ በዚህ ዳር አለ። ለመጀመር 1 3 ፒና ከባድ ብርቱ ውድድር ያደረገ ነው። ፒና ዳጊ ሴስኮን በመሬት ጎትቶ ውድድሩን ጨርሷል። የመጀመሪያውን የገመድ ጉተታ ውድድር ፒና በቆመበት ስቦ ጨርሷል። ውድድሩ እንዴት ነበር? አንደበት የለኝም። የመጀመሪያው 2 ዙር በቴክኒካል ኢሬር ነው የተሸነፉት። ሶስተኛውን ጨርሻለሁ ይላል። ውድድሩ እንዴት ነበር? የኔ ያው የጉልበት ስራ ላይ ነው። ዳጊ ሴስኮ ጉልበት ስራ አይሆንልኝም ብሎ ከወዲሁ ለፒና መልእክት ሰጥቷል። ቀጣይ ተወዳዳሪዎች የሚሆኑት ደግሞ እነ ዋዱና እነ ጂኬ ናቸው። ቤተሰብ የመጀመሪያውን የገመድ ጉተታ ውድድር ፒና በዝረራ ዳጊን ሸኝቶታል። የዚህ ውድድር አሸናፊ ደግሞ የጂኬና የዋዱ አሸናፊ ከፒና ጋር የሚጋጠሙ ይሆናል። ውድድሩ ምን ይሆናል? ውጤቱስ ምን ይሆናል? የምናየው ነው። በቃ አሸንፋለሁ። ምንም ከዚህ በላይ ውርደት አያስፈልግም። ይሄ ካሸነፍ ከፒና ጋር ነው የምትገናኘው። ፒናን ታውቀዋለህ ደግሞ ዘረጦ። በዚህኛው ሳይድ ደግሞ ጂኬ አለ። ጂኬና ዋዱ አብረው የሚገናኙ ይሆናል። የጂኬና የዋዱ አሸናፊ ከፒና ጋር የሚገጥሙ ይሆናል። ውድድሩን እንደዚህ ነው። ሲጀመር የመታወቂያ ስሜ ክሬኑ ነው። የመታወቂያ ስሜ ክሬኑ ነው። መግባባት አይከብደኝም ብሏል። ነገር ግን ይሄን ካሸነፍ የምትገናኘው ከፒና ጋር ነው። እሱ ትንሽ ከበድ ይላል። አንዳንድ ነገሮች ፒናን ፈርተውታል። የዚህ ውድድር አሸናፊ ግን ወደ ደም ጠላ ከፒና ጋር መገናኘቱ የማይቀር ነው። ውድድሩን ለመጀመር 1 3 ክሬኑ በመባል የሚታወቀው ጂኬ ውድድሩን በሚገርም ሁኔታ አሸንፎታል። ውድድሩ በጣም አጓጊ የሆነ የቀጠለ ነው። አሁን የሚሆነው ጂኬ ከፒና ጋር የሚገናኝ ይሆናል። መልካም አጓጊ የሆነና በጣም ብርቱ ፉክክር የታየበት ሶስተኛው ቻሌንጅ ቀጥሏል። ይሄ የሚሆነው የአሸናፊዎች አሸናፊ ነው።
የመጀመሪያውን ዙር ያሸነፈው ፒና ነው። ሁለተኛውን ዙር ደግሞ ጂኬ አሸንፏል። የጂኬና የፒና አሸናፊ ማን ይሆናል? አብረን የምናየው ነው። ውድድሩን ታሸንፍ ይመስላል ፒና? እጎትተዋለሁ፣ እንዲህ እጎትተዋለሁ፣ ደግመዋለሁ፣ እጎትተዋለሁ። ልቡን ነው የምነካው። የመታወቂያ ስሜ ክሬኑ ነው። ክሬን ሲቦን ታውቀዋለች፣ ቻይና ያለውን በለኝ። ፒና ዛቻው ከባድ ነው። ጂኬ በመታወቂያ ስሜ ክሬኑ በመባል ነው የምታወቀው። ፒና አይከብደኝም ብሎን እኔ በስራ ይሻለኛል። በዚህ ዙር አፌን አላበላሽም፣ በስራ መገለጥ ፈልጋለሁ ብሏል። ሶስተኛውና አጓጊ የሆነው ቻሌንጅ እንደቀጠለ ነው። ውድድሩን ለመጀመር 1 2 3 ፒና እየሳበው ነው። ክሬኑ በዛ ዳር አለ። ውድድሩ በጣም አጓጊ የሆነ ቀጥሏል። ክሬኑ እየሳበው ነው። ፒና የዚህ ውድድር አሸናፊ የሚሆን ይመስላል። ፒና በዝረራ ጨርሷል። የሚገርመውና አጓጊ የሆነው ሶስተኛው ቻሌንጅ በፒና አሸናፊነት ተጠናቋል። ፒና ምን ይላል? ነበር እኮ እተማመንበታለሁ። ፒና በጡንቻ እተማመናለሁ አልሰማም ብሏል። ያዝልኝ፣ ውሰድልኝ ካሜራ ባለ ትራይሴፕሱ ክሬኑ ጂኬ ግን በዚሁ ድርጅት ሰጥቷል። ውድድሩ እንዴት ነበር? ገመዱን ማጥበቢያ ጎዳኝ ታውቃለህ። የክሬንን ፕሪንሲፕል ነበር የተጠቀምኩት እኔ። የክሬንን ፕሪንሲፕል ተጠቅሜ ገመዱን ሳላውቀው አጠበብኩ ብሏል። ይህን ውድድር በአንደኝነት ያጠናቀቀው ፒና። ብርቱና አጓጊ የሆነው ቻሌንጃችን እንደቀጠለ ነው። የዚህ የሶስተኛው ዙር ቻሌንጅ የገመድ ጉተታው የአሸናፊዎች አሸናፊ የሆነው ፒና ባለጡንቻው ድል ሁሌም ከኛ ጋር ነው፣ እንተማመናለን። የመጀመሪያው 2 ዙር በሚገርም ሁኔታ ነው የሳቱት። ሶስተኛውን ግን አሸንፍ ያለው ቀጣይ አራተኛውም የኔ ናት ብሎ ይዛተ ነው። እንደ ቀድሞ እንደነገርናችሁ የቻሌንጁ አሸናፊ የሽልማቱ የሚሆነው ይህን ማዕድ የቻለውን ያህል ከእሙ ሬስቶራንት የተበረከተልንን የሚቀምስ ይሆናል። የዚህ ውድድር አሸናፊ ፒና ነው። አም ሃፒ ነው። ከብዙ ትግል በኋላ ወደዚህ ማዕድ ቀርቧል። ይህን ማዕድ ቀረብ ብሎ ለመውሰድ እያንዳንዱን ቻሌንጅ ማሸነፍ ግዴታ ነው። ይሄ በሽታ ነው። ምን በመስግነ በእግዚአብሔር ፒና ከእንቁላሏ ከመረቋ ማለት አንድ ጎርሷል። 3 ነው። ይቻላል እንዴ? ይቻላል እንዴ? እንቁላል ድገማ። ከኩሪባቱ አለ ኩሪባት አለ። እሺ ቤተሰብ ቻሌንጆቻችን እንዳያችሁት በጣም አጓጊና ፉክክር የሞላበት የሆነ ቀጥሏል። የመጨረሻውና አጓጊው ቻሌንጅ አሁን መጨረሻ ላይ የሚደረግ ይሆናል። የመጀመሪያዎቹ 3 ቻሌንጅ ሁለቱን ቻሌንጅ ዳጊ ሴስኮ አሸንፏል። ሶስተኛውን ደግሞ ፒና ጉልቤው አሸንፏል። የመጨረሻውና አጓጊው ውድድር ቀጣዩን እነ ጂኬ ወይም እነ ዋዱ ከሁለቱም ያሸንፋል ወይ ደግሞ ዳጊ ሴስኮና ፒና ይቀጥላሉ። ይህ ውድድር የሚሆነው ምንድነው? ይህን ኳስ ከፊታችን በሚታየው ጎል ውስጥ ማስገባት ነው። ነገር ግን ዝም ብሎ መምታት አይደለም። 10 ይሽከረከራሉ፣ መተው ያገባሉ። እንዲህ ይሽከረከራሉ። 10 ዙር ነው የሚሽከረከሩት። ደግሞ ከፊታችን በሚታየው በትንሽዬውና ጠባቧ ጎል የሚያገቡ ይሆናል። መጀመሪያ እጃቸው ነው የታየው፣ የእጅ ስራ ነው። አሁን ግን ወደ እግር ስራ ዞረዋል። ማን ያሸንፋል የምናየው ይሆናል። ቤተሰብ ዋናውና የመጨረሻውን ውድድር አሁን እንግዲህ የምናደርግ ይሆናል። ይሄን ወሳኝ ውድድር እነ ጂኬ ያሸንፉን፣ እነ ፒና ወይ እነ ዳጊ ሴስኮ እነ ዋዱ ምታሸንፍ ይመስላል? ምንም ጥርጥር የለውም ወገን። አንጎል አለኝ፣ ጭንቅላት አለኝ፣ ጉልበት አለኝ። ምን ቀረ? አንጎል፣ ጭንቅላት፣ አንጎል። ይህ የፒና መገለጫ ነው። ይሄኛው ጌም ያው ጉልበት አይጠይቅም፣ የእግር ነገር ነው። በቃ ማስገባት ነው። ጎል። ኳስ ላይ አልታማም፣ ደጋፊም ነኝ ተጫዋችም ነኝ ብለዋል። ባይዘዌ የክብር ጉዳይ ነው። ይሄንን ዙር ካላሸነፍ ለኔ በጣም ከባድ ነው። በዛሬው ቻሌንጅ ስለ ክብር በጣም የተጨነቀው ዋዱ ይሄ ክብር ጉዳይ ነው ብሏል። ያሸንፊውን የምናየው ነው። ሞልተን ኳስ ይዤ እኮ ነው የተወለድኩት። ከናዲ ማዘን ዙራ ሞልተን ኳስ አቅሜ ነው የተወለድኩት። ኳሱ ሞልተን ነው። ሞልተን ኳስ እኔ ስወለድ አብሮ ተሰጥቶኛል። የሞልተን ኳስ ቤተሰብ ነኝ ብሏል።
ባይዘው ሁለቱም ማለት ነው እግር ኳስ ምን እንደሆነ አያውቁም። እግር ኳስ ምን እንደሆነ አያውቁም ብሏል ፒና ጉልቤው። ልናቀው ደግሞ በዚህ ሳይድ አለን ብለዋል። ውድድሩ የሚሆነው አራቱም ይመታሉ። ከነሱ መሃል ያሸነፈውና ያገባው የውድድሩ አሸናፊ ይሆናል። ነገር ግን ሁለት ሰው ሶስት ሰው ያገቡ የሚቀጥሉ ከሆነ አሸናፊ ወደሚለው እንወስደዋለን። የዚህ ውድድር ማን አሸናፊ እንደሚሆን ከአሁኑ ትሬን እያደረጉ ነው። አሸናፊውን እንለያለን። የመጀመሪያውን የሚመታው ሁለት ዙር አንደኛ ወጣት ያስቸገረን ዳጊ ሴስኮ ይሆናል። ሁለተኛውን ዙር የሚመታው ፒና ጉልቤው ይሆናል። ሶስተኛውን ዙር ጂኬ ይሆናል። አራተኛውን ዙር ዋዱ ይሆናል። ቤተሰብ እንደምታወቀው አዋጊውና ከባዱ ቻሌንጅ እንደቀጠለ ነው። የቻሌንጁ የመጨረሻው ምዕራፍ ላይ ደርሰናል። ሁለት ዙር ሻምፒዮን የሆነው ሁለቱንም ቻሌንጅ ያሸነፈው ዳጊ ሴስኮ የመጀመሪያው መቼ ይሆናል? ይሄን እንዴት አደረጋው? ያው ለምደነዋል እንግዲህ አሁንም ያው ማስቆጠር ነው እኛ ስራ። ከአራት ቻሌንጅ ሁለቱ በልቷል። አንድ ቻሌንጅ ደግሞ አሁን ከፊቱ አለ። በአንድ ቻሌንጅ ብቻ ነው የተሸነፈው። ቀጣዮቹንም እቺ የቀረችዋንም አግብቼ ጨርሳለሁ ብሏል። እንግዲህ ቻሌንጁ የሚሆነው ቀድመን በነገርነው መሰረት ነው። ቻሌንጁን ለመጀመር 1 2 3 1 2 3 4 5 6 7 8 9 10 የሚመታው ይሆናል። አሁን የመጀመሪያው ቻሌንጅ ይሄ ቻሌንጅ ትንሽ ከበድ ያለው ይመስላል። አራተኛው ቻሌንጅ ትንሽ ከበድ ያለው ይመስላል። ዳጊ ሴስኮ በቻሌንጁ ዙሪያ ምን ይላል? አልተቆጠረም እንደ ጎሉ መቶ ወድቋል። ጎሉ ግን አልገባም። ጎሉ የተቆጠረ መስሎ የተኛውት ብሏል። ሁለተኛው መቼ የሚሆነው በዚህ ውድድር አንድ ዙር አሸናፊ የሆነው ፒና ጉልቤው እንደምናየው ነው። ምንም የምናገረው ነገር የለም። ስማ ተናግሬ ሳይሆን ሰርቼ ነው ማሳየት የምፈልገው። ፒና ጉልቤ የሥራ ሰው ነው። ፒና እንደምናየው እንግዲህ 4 ዙር ይሽከረከር ይሁን 10 ዙር ይሽከረከር ይሁን ያዞረዋል አያዞረውም የምናይ ይሆናል። ግን እርግጠኛ ነኝ ሁለቱ አያሸንፉ። ስለራሴ አላቅም ግን ሁለተኛው ያሸንፋል ብሏል። ውድድሩን ለመጀመር ኳሱን በቦታው ያስቀምጣል። ጂኬና ዋዶ አያሸንፉ። ጂኬና ዋዶ አያሸንፉም ብሎ እየዛተ ነው። ጂኬ ሲጀመር እግሩን ቄጠማ አድርገናል። እግሩን ቄጠማ አድርገን ይዘነዋል እያለ ነው። እኔ ደግሞ እንደዚህ ነው የምለው። የነሱ ስራ አይደርስብኝም አገባለሁ ያለ ነው። ለመምታት እና ወደ ውድድሩ ለመግባት 1 2 3 ፒና 10 ዙር ይዞራል። 1 2 3 ፒና በርታ 4 5 6 7 8 9 10 አሁን ይመታል። ፒና ሊወድቅ ነው። የመጀመሪያዎቹ ሁለት መቺዎች ዳጊ ሴስኮና ፒና ስተዋል። ፒና እንዳያችሁት ነው በዝረራ ወድቋል። ነገር ግን ጂኬና ዋዱ አያገቡም ስለነሱ እርግጠኛ ነኝ ብሏል። ሶስተኛው መቺ ጂኬ ነው የሚሆነው። ጂኬ በዚህኛው በኩል ከመታ ንፋሱ በዚህ በኩል ስላለ ዊንዱ ማለት ነው አሁን ምን ያህል ፐርሰንት አክሰለሬት እንደሚያደርግ አይተዋል አይደል? ለዛ በዚህ በኩል 90 ዲግሪ ላይ ደገፍ አድርገህ ትመታለህ። ሳይንሱን አላወቁትም እንጂ በሳይንሱ ቢሆን ያገቡ ነበር። እኔ በሳይንሱ ጨርሰዋል ብሏል። ነፋሱን ተከትዬ ያገባለሁ ብሏል። ውድድሩን ለመጀመር 1 2 3 10 ዙር ይዞ 1 2 3 ፍጠን 4 ጂኬ ፍጠን 5 6 ጂኬ ኳሱን መምታትም አልተጠበቀበትም። በአምስተኛው ዙር ላይ ወድቋል። እጅ ሰጥቷል። ጂኬ ውድድሩ ከብዶታል። ምን ነው አይቻልም። ምድር እንደዚህ ይዞራል፣ ምድር እንደዚህ ይዞራል እንዴ ብሏል። ኳሱን መምታት አልቻለም። የመጀመሪያውን 5 ዙር ዞሮ ወድቋል። ኳሱን ሳይመታ ቀርቷል። ይሄ ውድድር አጓጊ እንደሆነ ቀጥሏል። ሶስቱም መቺዎች አላገቡም። አራተኛው መቺ የሚሆነው
እና የውድድሩ ድምቀትና ክስተት የሆነው ዋዱ ነው የሚሆነው። አጓጊ ውድድር እንደቀጠለ ነው። ሶስቱም መተው ስተዋል። ጂኬ፣ ዳጊ ሴስኮና ፒና ማግባት አልቻሉም። ጂኬማ ሳይንሳዊውን ያካሄደጀ ነበር፣ ግን በዝረራ ወድቋል። እንዴት ነው? ነፋሱ ጫናው ከባድ ነበር። ምድር በጣም ትሽከረከር ነበር። የነፋሱን ጫና አልቻልኩም ብሏል። ዋዱ የዚህ ውድድር ክስተት አራተኛው መቼ ይሆናል? ዙሩን አድምቆልናል። ዳጊ ሴስኮ አንዷ ቻለንጅ ከብዳኛለች ብለዋል። ፒና እንዳያችሁት ቅድም በዝረራ ወደቀው ነው። ዋዱ የምታሸንፍ ይመስላል። በእርግጠኝነት አትጠራጠሩ። አገባዋለሁ የሚል አይነት ዛቻ አይነት ንግግር ተናግረዋል። የመጨረሻው መቼ የሚሆነው ዋዱ ነው። ሶስቱም መተው ስተዋል። አራተኛው ዋዱ ካገባ የአራተኛው ዙር ቻምፒዮን የሚሆነው እሱ ይሆናል። ጥንቆላው እንደምታዩት በጣም በዝቶብኛል። የኔ ላይ ጥንቆላው በጣም በዝቷል። ከናይጄሪያ ነው የመጣው። አራተኛው መቼ የሚሆነው ዋዱ ውድድሩን ሊጀምርልናል። 1 2 3 1 2 3 4 5 6 7 8 9 10 አሁን መምታት ይችላል። ዋዱም ስቶታል። ዋዱ እንደከበደ ወይቱ ጋር ማይክሮስ አረጋግም በላሉ አይሆንም። አጓጊውና የመጨረሻው አራተኛውን ቻሌንጅ ማንም ሊመታው እና ሊያገባው አልቻለም። አራቱም ሞክረው አራቱም ስተዋል። ከአራቱ አንዱ ጂኬ በዝረራ ውድድሩን ጥሎታል። ሶስቱም ደግሞ መጥቶ ሊያገባው አልቻሉም። ምናደርገው እንግዲህ ቀጣይ ይመታሉ። ቀጣይም ያገባ ተወዳዳሪ የውድድሩ አሸናፊ ይሆናል። ውድድሩ አጓጊ እንደሆነ ይቀጥላል። ቀጣይ ድጋሚ የሚመቱ ይሆናል። ውድድሩን አሁንም አጓጊ እንደሆነ ቀጥሏል። ነገር ግን በዚህኛው ዙር የምናደርገው መጀመሪያ 10 ዙር ነበር የሚሽከረከሩት። አሁን 5 ዙር በጣም በፍጥነት ይሽከረከራሉ። 5 ዙር ከተሽከረከሩ በኋላ ያስገባሉ። የውድድሩ የሁለቱ ቻሌንጅ ቻምፒዮን ዳጊ ሴስኮ የመጀመሪያውን የሚመታ ይሆናል። እንግዲህ አሁን ይሄን አስቆጥራለሁ። ኦሬዲ መሳት የለም። ቅድሙ ትንሽ ቻሌንጅ ይከብዳል። አዞሬም አትወድቅም። አይ በቃ ኖርማል ነው። የዲግሪውን አሁን ስላየው ስላጠናው አካሄዱን ስላየው ፒና ስራውን እየሰራ ነው። ውድድሩ እነሱ ይሰራሉ፣ እኔ አገባለሁ። እነሱ ከታች እየሰሩ ነው፣ እኛ ደግሞ እያገባን ነው። ውድድሩ የሚቀጥለው ውድድሩን ለመጀመር 1 3 መተት 1 2 3 4 5 አሁን መምታት ይችላል። ዳጊ ሴስኮ በሚገርም ሁኔታ ሁለተኛውንም መቶ ስቶታል። እያዘነ ነው፣ ተከፍቷል። ነገር ግን ፒና አለ። ሁለተኛው መቺ ፒና 5 ዙር ዞሮ የውድድር አግብቶ ያሸንፍ ይሆን የምናየው ነው። እኛ አንሰክስም፣ ምንም እንሰክሰው ነገር የለም። ዊንድ ምናምን እንዲህ ምና አንልም። እኛ እንደማንም አይደለም። እሺ ቤተሰብ፣ ሁለተኛውን የሚመታው ፒና ለመምታት ተዘጋጅቷል። ለመጀመር 1 3 1 2 3 4 5 አሁን መምታት ይችላል። ፒና የዚህ ውድድር ሁለተኛ ሙከራውን ሞክሮ ተሳክቶለታል። ፒና አግብቷል። እንዲማ አይቻልም። ግራ ገብቶታል። አይታመን ነገር ነው። አሁን ነገር ነው። ተወዳዳሪዎች ሊያምኑ አልቻሉም። ጂኬ ምን ይላል? ይሄ ነገር እኔ ዝም ብዬ ከመታው ኳሱ ከመታው እንደ ጎል ይቆጠርልኝ፣ እንደዚህ ካልሆነ አይቻልም። ከመታው እንደ ጎል ይቆጠርልኝ ያለ ነው። ሶስተኛው ተወዳዳሪ የሚሆነው ጂኬ ነው። ጂኬ 5 ዙር ይሽከረከራል፣ ኳሱን ይመታል። ያገባ ይሁን የምናየው ይሆናል። ነገር ግን ፒና ጉልቤው በዚህ ዙር 1 አግብቷል። ቀሪዎቹ ካላገቡ የዚህ ዙር ቻምፒዮን ፒና ይሆናል ማለት ነው። ዋዱና ጂኬ ግን አሉ። አሁንም ጂኬ ሲጀመር የመጀመሪያውን ዙር አዙረውብኝ ነው፣ እኔ አይደለሁም፣ ውለውብኝ ነው እንጂ እኔ አይደለሁም። አሁንም አይነው ውድድሩን ለመጀመር 1 3 1 ዞሯል። 2 3
4 5 አሁን መምታት ይችላል። ጂኬም በሚያሳዝን ሁኔታ ሊያገባ አልቻለም። የጂኬ አቋም ይከብዳል። ይሄን የሚያገባ መስሎኝ ነበር። ጂኬ እንዴት እንዳላገባ ይሄ ፈተናው ነው። እኔ አይደለም ከኔ የሚጠበቀውን ሁሉ ነገር አድርጌያለሁ። ጂኬ ከራሱ መሆን ማድረግ የነበረበትን አድርጓል። አራተኛው ተወዳዳሪ የሚሆነው እና ይሄን ውድድር ሊያደምቅ የቀረበልን ዋዱ ነው። ዋዱ ቺን ካገባ ጨዋታው አሁንም አጓጊነቱ እንደቀጠለ ይሆናል። ዋዱ ካላገባ ግን የዚህ ውድድር የአራተኛው ዙር አሸናፊ ፒና ራሱ ሆኖ ይቀጥላል ማለት ነው። እንደምታስታውሱት ፒና ሶስተኛውን ቻሌንጅ ያሸነፈው አካል ነው። ፒና ይሄንም አራተኛውንም ካሸነፈ ዳጊ ሴስኮና ፒና የዚህ ውድድር የዚህ ቻሌንጅ አሸናፊዎች ይሆናሉ ማለት ነው። ዋዱ ምንም የምለው ነገር የለም። በቃ እናግባ። አግባት ነው ወደ ውድድሩ ብሏል። 1 3 1 ዞሯል፣ 2 ዞሯል፣ 3 እዚህ ጠብቁ። አሱን አሁን እዚህ ጠብቁ። 4 5 አሁን ይመታል። ዋዱ በሚገርም ሁኔታ ስቷል። የዚህ ውድድር ከአራቱ ቻሌንጅ ሁለት ያሸነፉት የመጀመሪያዎቹ 2 ቻሌንጆች ዳጊ ሴስኮ አብሮዬን ነው የምጠቀመው ጉልበቴን አልጠቀምም የሚለው ተወዳዳሪ አሸናፊ ነበር። አሁንም ያው እንቀጥላለን። በቀጣይ በሌላ ቻሌንጅ ደግሞ እስክንገናኝ ድረስ እንግዲህ ላይክ ሰብስክራይብ እንዳትረሱ። የዚህ ቻሌንጅ ደግሞ ሶስተኛውንና አራተኛውን ቻሌንጅ በማሸነፍ ከአንጎሌ ቀጥሎ በጉልቤ ነው ማስበው በሱ ተጠቀማለሁ የሚለው ፒና ጅማሬ ታናሽ ቢሆን ፍጻሜ እጅግ ያማረ ይሆናል። ሁለቱ ቻሌንጅ ያሸንፈዋል። ይህ ውድድር አጓጊ እንደሆነ ቀጥሎ በስተመጨረሻ ሁለቱ ተወዳዳሪዎች ሁለት ቻሌንጅ አሸንፈው ቻሌንጁን ዘግተውታል። ይህን ቻናል ሰብስክራይብ፣ ላይክ ኤንድ ሼር ማድረግ እንዳይረሳ። የዚህ ውድድር ስፖንሰር እሙ ሬስቶራንት። ታነቁ ጥቅማችን የኛ ምን እዚህ ለሻምፒዮኖቹ ሰባቶች ቤተሰብ እንደሚታወቀው ይህን ምርጥ የሆነና ብርቱ የሆነ ፉክክር የታየበት 4 ቻሌንጅ ቀርበው ነበር። ከ4 ቻሌንጅ ዳጊ ሴስኮ ሁለቱን ቻሌንጅ አሸንፏል። ምዝጌ ጉልቤው ሶስተኛና አራተኛውን ቻሌንጅ አሸንፏል። ተመልካቾች እንደምታዩት ነው። ባይዞ ያልነገርኳችሁ ነገር አለ። በውስጥ መስመር አንድ ተመልካቻችን ቀጣይ ውድድር ካሸነፍክ እንትና ሽልማት አለ ብሎኛልና በጣም ደስ ብሎኛል። በማሸነፍ ሽልማቱን እንጠብቃለሁ። ቴንክ ዩ ቤተሰቦች። በዚሁ አጋጣሚ በውስጥ መልእክት ለላከለት አካል ሀሳቡን እያቀረበ ነው። ከ4 ቻሌንጅ 2 አሸንፏል። እንደተለመደው ደግሞ የዚህ ቻሌንጅ አሸናፊ ዛሬ የሚሆነው ማዕድ እንደፈለገው ከዚህ የቻለውን ያህል መውሰድ ነው። ሁለቱ ጂኬና ዋዱ በሚያሳዝን ሁኔታ ከ4ቱ ቻሌንጅ በአንዱም ሊሳተፉ አልቻሉ። በጣም እኛ በራሳችን አዝነናል። የኢትዮጵያ ሕዝብ የቻለውን ድጋፍ በቴሌብር ሆነ በንግድ ባንክ የአይረን እጥረት አለብን የሆነ ችግር ኖሮብን ነው ይህን ቻሌንጅ ማሸነፍ የከበደን ብለዋል። የተመጣጠነ ምግብ እጥረት፣ ሳይኮሎጂካል እዚህ ጋር እናስቀምጣለን አካውንት በቃ ኦልሞስት ኦቲዝም ከነበረ ልጅ ጋር ነው የተወዳደርኩት። ሁለቱም ውድድሩን ማሸነፍ ከብዷቸው ነበር። ነገር ግን እነ ዳጊ ሴስኮና ፒና የምታስታውሳቸው ከሆነ ቀደም ባሉ ውድድሮች አብረው በግሩፕ ሲወዳደሩ የነበሩ ልጆች ናቸው። በዚህኛውም በንጥል ሆነው ግን 2-2 አሸንፈዋል። ፒና ከዚህ ማዕድ የፈለገውን መቁረስ ይችላል። የዚህ ውድድር ስፖንሰር እሙ ሬስቶራንት ከወዲሁ እናመሰግናለን።